እሺ ሰላም ጤና ይስጥልን የናርኮን ኢንጂነሪንግ ቤተሰቦች። ዛሬ ስለ ፕሪማቬራ ፒ6 ኮንቲኒስ የሆኑ ትሬኒንጎችን ከዚህ በኋላ እንቀጥላለሁ። ፎሎው እያደረጋችሁ ቤተሰብ ሁኑ። በደንብ እንማማርበታለን ብዬ አስባለሁ። ፕሪማቬራ ፒ6 ሶፍትዌራችንን ኢንስቶል አድርገን እንደጨረስን የሚመጣው ዊንዶው ይሄ ነው የሚሆነው ማለት ነው። ይሄ የራሱ የዲፎልት ዳታቤዙ ነው የሶፍትዌሩ። ሶ ከዚህ በፊት አንድ የሚመጣ እንትን አለ ኢንዱስትሪያችሁ ምረጡ ይላችኋል። ሶ እዛው ላይ መምረጥ ትችላላችሁ። ካልሆነ አድሚን ውስጥ ገብታችሁ አድሚን ፕሪፈረንስ የሚለውን በመንካት ዩ ካን ሲ ሂዝ ኢንዱስትሪ የሚለውን ኢንጂነሪንግ ኤንድ ኮንስትራክሽን ሌላ ኢንዱስትሪ ላይ ካላችሁ ደግሞ እሱን ትመርጣላችሁ ማለት ነው። ሶ ክሎዝ እንለዋለን። ይሄ ቅድም እንዳልኳችሁ የራሱ ዲስፕሌይ የሚያደርገው ዳታቤዝ ነው። ሶ የራሳችንን ኢንተርፕራይዝ ክሬት እናደርጋለን። እሱን የምናደርገው አዝ ዩ ካን ሲ ሄር ዴር ኢዝ አን ኢንተርፕራይዝ። ሶ ኢንተርፕራይዝ ፕሮጀክት ስትራክቸር ወይም ኢፒኤስ የሚለውን እንመርጠዋለን። ሶ የራሳችንን አድ እንለዋለን። ሶ አሁን አድ ስናደርገው የነበረው ኢንተርፕራይዝ ውስጥ ነው ያስገባት። ሰብ ኢንተርፕራይዝ አድርጎበት እኔ የምፈልገው የራሴን ኢንተርፕራይዝ ስለሆነ ሽፍት ሌፍት የሚለውን እንነካዋለን። እዚች ማይነስ ስናደርጋት እኩል ሌብል ላይ እንደሆነ ያሳየናል ማለት ነው። ሶ አይዲውን ክሬት ስናደርግ ያው እንደፈለግን ኮድ ማድረግ እንችላለን። ፒ6 ልበለው። ሶ ፒ6 ካልኩት በኋላ ኢፒኤስ ኔሙን ናርኮን ኢንጂነሪንግ ልባ ነው። ሶ ናርኮን ኢንጂነሪንግ ካልኩት በኋላ ክሎዝ እለዋለሁ። ናው አዝ ዩ ካን ሲ እዚህ ጋር የራሳችን ኢንተርፕራይዝ ክሬት አድርገናል ማለት ነው። ከዚህ በኋላ ነው ወደ ፕሮጀክት ክሪኤሽን የምንገባው ማለት ነው። ኢንተርፕራይዝ ምንድን ነው ስንል እንግዲህ ፕሪማቬራ በኢንተርፕራይዝ ሌቭል ፕሮጀክቶችን ማኔጅ ማድረግ ይችላል ነው። ዳትስ ዘ ዋን ቢግ አድቫንቴጅ ኦፍ ፕሪማቬራ አጌንስት ኤምኤስ ፕሮጀክት ማለት ነው። ዊች ኢዝ ኢንተርፕራይዝ አንደር ኢንተርፕራይዝ ዴር ሜይት ቢ ዲፍረንት ፖርትፎሊዮስ ሰው አንደር ኢች ዲፍረንት ፖርትፎሊዮስ የተለያዩ ፕሮጀክቶች ይኖሩናል። በፕሮጀክቶቹ ስር ደግሞ እንደምታውቁት ያው ዲፍረንት አክቲቪቲስ ኤንድ ወርክ ታስክስ ይኖራሉ ማለት ነው። እና ቀጣይ ላይ ስለ ፕሮጀክት ክሪኤሽን እንዴት ነው የሚለውን እናያለን። ፎሎ በማድረግ የናርኮ ኢንጂነሪንግ ቤተሰብ የሆኑ እንማማርበታለን በደንብ። ቴንክ ዩ